ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት አላችሁ? እግዚአብሔር ይመስገን። የሪአክሽን ወይም ደግሞ ኖርማል ስሜ አባይ እባላለሁ። እንዴት አላችሁ? እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለ ቪዲዮዎች ከተፍ ብያለሁ። እንግዲህ ያው ቪዲዮውን የምታዩ ሰዎች ላይክ ሰብስክራይብ እያደረጋችሁልኝ ምንም ላይክ ሆነ ሰብስክራይብ ቪዲዮ ቫይራል ሊወጣ አይደለም። እንግዲህ እናንተ ሰፖርት የምታደርጉኝ ላይክ እና ሰብስክራይብ በማድረግ ኮሜንት ላይ ሀሳብ አስተያየታችሁን ማለትም በቃ እንትን ያልተመቻችሁን ነገር ደግሞ በኮሜንት እንድታሳውቁኝ ስል በአክብሮት እጠይቃለሁ። እንግዲህ ዛሬ ያመጣሁት እንግዲህ ለየት ያሉ ቪዲዮዎችን ይዤ ቀርቤያለሁ። ሌትስ ጎ ወደ ቪዲዮ። የፍሬንድስ የጓደኞች ተንኮል ነው። የምራችሁ አይስክሬም ቤት መጥተናል። ልንበላም ልንጠባም ልንደስም በእኔ ላይ ይፈልጉ ኖሯል። ምንድን ነው የያዙት? የዶሮ እንትን ላይ የዶሮ እግር ላይ አይስክሬም እየጨመሩበት ነው። ጌታ ሆይ ምን ሊያዝ አሩን ነው። ዳው ተፈጥሮ ነው የጣመመ። ወይኔ ለከይ ሰው ነው እንሰጣቸዋለን እና በላቸው ደግሞ እንዴት እንደምወድ ያውቃሉ። ቀድሞ ይሄን ቀዝቃዛው የጨረሰ ተዘጋጀላችሁ አላወቃችሁ። ተንኮለኛ ጓደኛ ሲኖራችሁ ወይኔ በስመ አብ ምን አሁን እንዴ አይ 2000 ወደዛ አይደልኝ አታፍጥብኝ እባክህ። ዴታዎች የምራችሁ ዊሜድ ዊዲት እና በእናትህ በአደባባይ ጥሩ ነው። ኧረ ና ግባ የቤቱ ጊዜ ይኸው እናቴ ትሙት ተጀማመረ። አሳያለሁ ምን እናድርግ? እኛው እናዝናን እንጂ እግዚአብሔርን ጠብቁኝ። ወንድሜ አይስክሬም ትፈልጋለህ? ዶሮ ትበላለህ? ዶሮ ክሬም ታለህ? አይ ቲንክ እንደዚህ አይነት ጓደኛ ሲኖራችሁ ምን አይነት በስመ አብ ምን ተንኮለኛ ናችሁ። አሁን ይሄ ምንድን ነው? ምን አስፈሪ ምንድን ነው? ልጆቼን ለማስመዝገብ ተረጋጋ። ምን አባችሁ ወሬ ላይ ታደንቁኛለሽ? ማነው ልጅሽ? ሁለቱን ና ግባ። እቺ ትሰራለች። ግቢ እስኪ ግቢ። እኔ ቁጭ ብያለሁ። ያዝና አትፍትኛ። ምን ታደርጋለህ ቁጭ ብለህ? ያዝ አለ መፈርቀቅ መዘጋት ምን አባት ነው የሚዘረጋው? ያዝ 1 2 3 አሁን መፈርቀቅ እንዴ ቢፈርቅ ሳንተ ምን ሆነ የሚፈርቀው? አይዞህ የታባስ አትፍትጭ እንጂ እናት ምንድን ነው? ተንከባከቢያት ልጄ ተንከባከቢያት። አፍሽ ምን አባት ምንድን ነው? አንቺ እሺ ኧረ እኔ በቀስ አድርጊያት። ያንቺ አጀር ይሄ ባትናገር ይሻላል። አንተ ከሷ ጋር ጎረቤት አሩጣ እኛ አይደለም እኔ ለቀጣ መጨረሻው ድብድብ ወጡ። ከዚህ ሰጠት እያደረጉ ሌባ መስጠት ነው እንደዚህ ያደረጉት። ጥጋበኛ ሰጠት ነው መስጠት ነው እንደዚህ ያደረጉ የምትለው እኮ ሰጠት ሰጠት ነው። ምንም ይሁን ትደባደባለች። ሰጠት ነው። ሌትስ ጎ። ሌላም ቪዲዮዎች አሉ። ናይስ ሰብስክራይብ ላይክ እንዳይረሳ። በቃ ሞት በቃ ወንድሜ ወይ አንተ ሄደሽ እኔ መስዋዕት እከፍላለሁ። አንተ ሸፍንላለሁ። አንተ በቃ እንዴት አንተ ብቻ ሚስቴን አደራ እንከባከባታለሁ። መሃናት ብለህ ልጅ አትወልድ ብለህ እንዳትርቅ ጓዴ። በፍጹም እኔ ሸፍንላለሁ። እሺ ወንድሜ አይዞሽ አደራን። እኔ ምን ቤት ብቻ የምሞተው? ኧረ ምን አገባኝ? አንተ ክፉ 5 ደቂቃ አትገዛኝም? አልቻልኩም። ይሁን ልጅ ባንዴ አልቻልኩም።
ጠብቅልኝ ፈርበደልኝ አልኩ። ጂሰስ ስንት ልጅ አስታቅፎ 5 ልጅ ባንዴ ያለለት በሪል ላይፍ ነው ይባላል። ብዙ ጊዜ እንደዚህ አይነት ነገር ሲኖር አይ ቲንክ አለ ማለት ኦኬ እንትን ማለት አልፈልግም። እኔ ብዙ ማለት ፊልም ላይ ምናምን ማየው እንደዚህ ግን ሪል ላይፍ አላየው። ግን ደግሞ ፊልም ብዙ ጊዜ ሪል ላይፍ ተተክዞ ምናምን ሪል ላይፍ ተመርኩዞ ነው የሚሰራው እና አለ ይሄ ነገር የሚሰራ ነው። የታለው ቆጣሪው ነው? አሁን ሲሰለችኝ የድሃ ቤት እየገቡ መበርበር ነው ሲሰለችኝ። ቆጣሪው የታለሽ? ቆጣሪው የታለ? ቆጣሪው እዛ ጋር ነው። ኧረ ና እቺ ኮተታም ናት። ቆጣሪው ኮተታም እሷ ኮተታም ሽንት ቤቱ ጋር ነው መሰል ያገናኘችው። ቆጣሪው ምንድነው እንደዚህ በውሃ በስብስሽ? ነው ለቁራ ሊወስድሽ ሊሰጪ ነው። አፈር ፈንጃ ብለሽ የመንግስትን ዕቃ እንደዚህ አድርገሽ ታላቅያለሽ። ና እንዳትከፍብኝ። እሷም ኮተታም ቀውም ኮተታም ናት። እቺ ኮተታም ናት። ና እናቴ ቆጣሪውን ተቀረና እኔ ጋር ደግሞ ምን ቆጣጣራት ነገር አለች። ስልት ነው ማረግ እንዴ ሴቶች ሴት ነው ወንዶች ወደ ቆጣሪ ማን ስጥት እያደረግን የምን ቆጣሪ የምን እንትን መስጠት ነው። እሷ ጋር ስጥት ነው ሲጀምር ስጥት ነው። እሷ ጋር ስትት ሌላ ላይክ ወደ የእንትና ነው በጣም የሚያስጠላው እማ እናት በርጣልሽ ይሰጣላ ሰላቢ በዛውን ተላክ ነው እንዴ? ምን መሰል አረ ቀሽ ብር ኮጥለሽ ኦኬ ቴንክ ዩ ብር ኮጥ ወይኔ በጣም እንደዚህ ኢግኖር ስትገጭ ብዙ ጊዜ በጣም ነው የሚያስጠላው። እግዚአብሔር ወይኔ ቢቀርብስ ተተውት ላይካ በርተሚውስ ይላል እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ ምንድነው መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስበኝ ለማጥፋት ራሴ መቆጣጠር አልችልም። የቤቱ አባወራ አይደለ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈነ። ከዛ እኔን እናቴን አትምታት። በ30 ዓመቴ የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ እኔ ዱነግ ነኝ። አባትህ አንበርክከኝ አልገርፍህ። ያው አይኑን እንዳታዩሽ ቤቢዬ ያው ሁሉም እዚህ ቤት ዘበኝነት በርተሚውስ እኮ እመቤቴን ምን እንደሚሰራ ይበቃ እግዚአብሔርን። አረ ትለያለህ እመቤቴን። ሌትስ ጎ ሌላም ቪዲዮ አለ እዚህ ጋር። እሺ ጋይስ ይቀጥላል ቪዲዮአችን እንትን እያለ ነው። አው ያበደ ቪዲዮ እየወጣልና ሻምስዬ ሰላም አለይኩም አለው አንዴ ነበር ማካሮኒና አንድ ኩለኬ ኬጁ ስጠኝ። እሺ ብሪዘሻን ሻምስዬ ደግሞ ደሞዝ አስተጣ መጣለኛ ታዲያ አንተ ለእነንትና እየሰጠህ አይደለ እንዴ? እና ለእነንትና ብሰጥ እኮ እነሱ እኮ እያቀበሉ እኮ ነው። እና ታዲያ የሚመሰለ እንትን ለእኔ ነው የምትከለክለኝ? አላስጥም ትሰጭኛለሽ? እኔ እንደ ብዬ እኔ ለማን ከልክል እኮ ታቀቢያለሽ? አዎ ናውጣ አረ ናልስጥ ወላሂ ና ዝጋው ሱቁ ዝጋው። አዎ ዝጋው ነው ዝጋውና ትቀምሳለህ። ዝጋው ነው ትቀምሳለህ። ቀለሟን መዝጋት የለም መስጠት ነው። የአንቺ መስጠት መቼ እንደሚያልቅ ግራ እያገባኝ ነው። የፓስታ ማጂክ ይላል እዚህ ጋር። ቁሌ ተረሳ አውቃ ጂሰስ ስራሽ ጌታ ያፍርሰው ጌታ ክርስቶስ። ይሄ ምንድን ነው? አስማት
ፓስታው እንዴት እንደዚህ ቀጥ ብሎ ምናምን ነገር አላማውንስ ዛሬ ልሰጥሽ ነው أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم ለምዶ ባይስ ከቲክቶክ አያሩ ነው ማለት የሆነ ጠፋ አለ ብዙ ሳውንዶች አሉት የሷን ሜምበሮች የሚጠቀሙት ግን እንደ ሁሉም ቲክታከር ወጣላ ማይቲንግ እንትን ይመስለኛል ያ ሁሉም እሺ ያለተራ ሄሎ አልሚዬ እንኳን ደስ አለሽ ስናፕ ማረግለት ልጅ እዚህ ያላገኘሁት መሰለሽ ምን አባታ ፈጣለ አሁን ስናፕ ላረግልሽ ስለ ደወልሽው ቆይ ልናግረውና እደውልልሻለሁ አንተ ምን አባሽ ኮረመማል ምን አባ ቀብረን አልነበር እንዴት ከዛሬ ስትጀናጀን ለማ ዛሬ አሳፈረ ኧረ እኔ አውርቼሽ አላውቅም ኧረ ምን አባትሽ ኮረመማል ታውቀኛለህ እንዴ እኔ አላውቅሽም የት ነው የማውቅሽ አባካው ላክልኝ ፎቶ አለ እንዳላሳያው እኔ ኧረ እኔ እንዳንቺ አይነት አሮጊት አልጀነጅንም ምን አንሶኝ እኔ መስተለቃዬ ከፍታፍ ታፍራለህ እንዴ ደግሞ እኔ አላውቅሽም ማታውቀው ምን አባታውን ይከፍታል ምን አባቱን ይሸፍታል ያገባል እኔ አላውቃትም ታውቀኛለህ ስለፈጠረሽ ለምን ማታውቀኝ እንዳላወጣ እዚህ ህዝብ ነው የማዋርድ እኔ አላውቅሽም ስንት ነገር ነው አብረን ያሳለፍን አንቺ ጋር ከዛንተ ኧረ ቆይ ማሜ ቤት ተከራይተህ ስትኖር ጭንጫሮጂት አለች ደግሞ ምን ይሻለኛል የቤት ኪራይም አልከፈልኩም በቃ ሰውነቴ መጠቀም እኮ ነው የምፈልገው ወዴት አታፍርም ይሄ ቤቱ ሴፍቲ ኔት መሰለህ እኔ አበበሽ ጎበና ነኝ አንተን አስገብቼ እዚህ የምቀልበው ነው ጌታ ምንድነው ተከራይቼ አንዴ የምኖረው ገንዘቤን ጠፋ አድርጌ ነው የምኖረው የቤት ኪራይ ስጠኝ ነው ጌታ ዝም ብሎ አይደለም ደሞዝ አልደረሰም ሴትዮ አይጨቅጭቁኝ እኩዮትን ይፈልጉ በቃ ደሞዝነቱ አይደለም ስንት ታንሽ ኮላሊ ነው እያስገባ የምታጫውተው ምነው ለኔ ጊዜ አነሰ ሰውነት ካልፈለክ ስሚ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸባልሽ አልፈልግም ነካካው ገላይ አካሪ ደባብሶ ያ መንፈስ ኃይል ያለበት ኧረ በእግዚአብሔር እኩዮትን ይፈልጉ ስለ እግዚአብሔርን ፍሩ እስኪ እኔ ገና ሕፃን ልጅ ነኝ ምነው በስተርጅና እሱ ምነው እግዚአብሔር አልክ እሱም እኮ የሰጠን ለዚህ እኮ ነው ካልፈለክ ለቀውልቅ የኔ ጌታ ክርክር አልፈልግም ለቀውልቅ ቆይ ገንዘቤን ነው የፈለጉት ብሬን ነው የፈለጉት ነው ሰውነቴን ነው የፈለጉት እርሶ ሴትዮ አንዱን ስጠኝ ከሁለት አንዱን ምረጥ ካልፈለክ ውጣልኝ በቃ ይኸውልሽ ስሙኝ እዛ የቀን ሰራተኛ ነው የምሰራው እዛ ላቤን ይወስዱታል እርሶ እዚህ መቅኔን ይወስዳሉ አላበዙትም እንደ ጭራሽ ከሳምንት ወለቀልኝ ለቀውጣ በቃ ይወጣሎታል ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል ልፋጭ ቀጥል ሲያስጠሉ እናቶትን ግማታ ማሮጊት ይወጣሎታል የእርሶን ሰውነት ከምነካ ውልቅ ብዬ መውጣ ይችላል ምን ነው እናቴ ከምትሆን ሴት ጋር እምግማማው ልጉም ግን ብዙ ጊዜ እንደዚህ ሆነ የምንጠቀማቸው ቃሎች ትንሽ ሪላሽ ያሳቅቃል ባይዘው አልገባኝም ግን እንዲህ ነው እሺ ይላል ብቻ ፈታም አለም አላለም እኔ ፈታ ያላችሁ ትኖራላችሁ ያላላችሁም ደግሞ እንግዲህ በቀጣይ ቪዲዮ ፈታ ትላላችሁ የዛሬው ያልፋችሁ ፈታ ባትሉ ኔክስት ቪዲዮ እስክንገናኝ እንግዲህ ላይክ ሰብስክራይብ አድርጉ ቪዲዮአችን ምንም እየታየ አይደለም ጋይስ
ቻናሉ ጭራሽ ተኝቷል። አሁን በቃ ፍራሽ እና ወይ ደግሞ ሳጥን ገዝቼ መቅበር ነው እንጂ ምንም ጭራሽ ተኝቷል ሳይሆን ሞቷል ነው የሚባለው። ምንም እየተንቀሳቀሰ አይደለም። ምን እንደሆነም አላውቅም። ቪዲዮ ቫይራል አይወጣም። እስኪ ሀሳብ እንትናችሁ ማለት የሆነ ምክንያት የምታውቁት ነገር ካለ በኮሜንት አሳውቁኝ። ኔክስት ቪዲዮ እስክንገናኝ ፋሚሊ በጣም አመሰግናለሁ ስለተከታተላችሁኝ፣ ከልብ አመሰግናለሁ። ፒስ አውት። መቻችሁ